ቆንጆ ፍቅረኛ ነው ያለሽ። አመሰግናለሁ በጣም አርሱዬ፣ የኔ እናት ስለመጣሽ ደስ ብሎኝ። አርሲ ምትፈልጊ ነገሩ ይቅርብሻል። ራሴንም ትፈልጋለህ አንተ አርሱዬ? ወይ የኔ እናት ምን ነው? ምን ሆነሽ ነው? ኧረ እናት ይቅርታ በጣም ዋው ቤቢ አቀማመጥ ቁጭ አባዬ። ኧረ እንከባበር በመቤቴ እንዴ። ምን ነው አንቺ? አይ ምንድን ነው? ኧረ ስነ ስርዓት አትይዥልኝ አንቺ እንዳነኪኝ ወደዛ። ምን ተፈጥሮ ነው? እሱ ምንድን ነው የሚያደርገው? አባዬ ትዝ ብሎኝ እኮ። ተረጋጊ አርሱ። አባ አርሱ። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ የመጣሁት በማታ ነው፣ ከመሸ ነው የመጣሁት። ያው ይሄን ያክልም አልመሸም፣ ግን ያው ማታ ነው። ቢሆንም ግን ከእንግዳ ጋር ነው የመጣሁትና አሪፍ የተቀመመ አይዲያ ይዤላችሁ መጥቻለሁ። እርግጠኛ ነኝ እንደምትወዱት። የሆነ በቃ የተመታ ተንኮለኛ የሆነ ሀሳብ አስቤያለሁና ያው ለሱም የሚተባበረኝ ሰው አግኝቻለሁ። አቶ ብሩኬ እንግዲህ ከጂም ሲመጣ ቆንጆ ድግስ ደግሼ እጠብቀዋለሁ። ምን እንደሚሰማው አላቅምና አርሴማ አርሱዬ አርሱዬ ደህና ነሽ? እንዴት ነሽ አንቺ? ኧረ ድምፅሽን ቀይሽ። ምን ነው አታዋርደኝ እንዴ? በኋላም ደግሞ እንደዚህ አውራና አሉ ገላለሁ። ኧረ እኔ በደንብ ነው የማወራው ጌታ። አሁን አታወራ? አፍራለሁ። ኧረ ትንሽ ነገር በይልኝ አርሴማ። አርሱዬ ምንድን ነው እንዴ? አቃስ በጣም አርሱ ስምህ ግን እንዳይጠፋብኝና በኋላ ቤቲ እንዳል ብቻ ቤቲ ነው የሚቀለው ለመጥራት። አረ አርሴማ ቀላል። አረ አርሱ ስትኝ ደስ ይለኛል በጣም። እኔም እኮ በትርጉም ነው ያልኩ እኮ በምንድን ነው አይደለ በምክንያት በምክንያት በትርጉም አልኩኝ። በምክንያት ነው እሺ እንደዛ ያልኩ። አረ አሪፍ ትዝታ ቀሰቀስኩ እንዴ? አልቅስ እያለኝ ነው። በእናትሽ አርሱ። እኔም አልቅሳለሁ። እኔ ራሱ በጣም ስሜታዊ ነው የምሆነው ቶሎ። ታውቃለህ ደግሞ እኔ ሁሉን ነገር አውቃለሁ እና ይከፋኛል ሲከፋክ። እና ተረጋጊ ማለት ሲከፋሽ ይከፋኛል። በቃ ተረጋጊ እሺ። አሁን ምንም ስሜታዊ መሆን ምናምን አያስፈልግም። ተረጋጊ። የመጣ ነው ለሌላ አላማ ነው። እና ቤተሰቦች ቆንጆ የሆነ አይዲያ ይዘንላችሁ መተናል። ያው ሚኪ እንደምታውቁት ተዋናይ ነው። ተዋናይ ታውቃላችሁ? ተዋናይ ነው እና ዛሬ ትወናውን እስኪ እናይለታለን ብለን ሁላችሁም ግን ከ10 ሬት አድርጉ። ብሩኬን ፕራንክ ላደርገው ነው። አርሴማ የሚል ስያሜ ሰጥቼዋለሁ። ከዛ ቆንጆ የራት ቀሚስ እናለብሰዋለን። ቆንጆ ሜካፕ እንቀባዋለን። ሁሉን ነገር እናደርግለታለን። በቃ ምንም የሚቀር ነገር የለም ነው የምላችሁ። ይሄ ፊት እንግዲህ በሜካፕም እንደሚቀና ተስፋ አደርጋለሁ። አይ ከቀለው ሁሌ ነው የምመጣው። አንቺ ሁሌ ከረሳስኝ ይሻላል። አይ ያልቅብኛል እምቢ። እኔ ግን እውነት ጥቁረቴን አላፍርበትም። አረ ሲጀመር እኮ አበሻ ጥቁር አይደለን እንዴ ሁላችንስ? እኔ ብቻ አይ በመሬት ይሄን በቃ ጭንቅላት ያከልች ሁላችንም ጥቁር ነን። ያው እዛ አሁን ለምሳሌ አሉ እኮ ብዙ ጥቁሮች አሉ። ገባ እነ ሚፍታ አሉ። ብቸኝነት እንዳይሰማሽ የምር ደግሞ ሲጀመር ይሄ የሀበሻ መገለጫችን ነው። እኔ እኮ ቸኮሌት ከለር ነኝ፣ ጥቁር አይደለም። ዝም በል ጥቁር ከለር ነው። እመንና ተቀበል። እኔ እኮ ጥቁር ሰዎች እኔ ባይዘው ብዙ ጥቁር ወንድሞች አሉኝ። እነ ሚፍታን ብትል እነ ካሜራማኖቹ ብትል ሌሎችም አሉ። ሁሉም ጥቁር ነው። ስለዚህ ሊከፋ አይገባም። ምንም ቸኮሌት ነኝ ምናምን ብል አታባብል ራስን። ጥቁር እመን በቃ። ለማንኛውም ቤተሰቦች ዛሬ መጣ ነው ምን መሰላችሁ? ብሩኬን እንደነገርኳችሁ ፕራንክ ልናደርገው ነው።
አሁን ቀጥታ ምን እናደርጋለን? ይሄ የምናደርገውን ነገር ሜካፖቹን ምናምን ልብሶቹን እናለብሳለን። ቆንጆ ጡት መያዣ ገዝቼለታለሁ። ቆንጆ የራት ቀሚስ አለ። ያው ፀጉሩም አለው እንግዲህ ሸበል አርጌ ቆንጆ አርጌ እዚች ጋር አረግለታለሁ። እዚች ጋር አረግለታለሁ። ቻፕስቲክ ምናምን ቀባዋለሁ። ቆንጆ ችክ እንደማደርገው አልጠራጠርም። እንደማደርግሽ ይቅርታ እኔ ሳሳታለሁ ብዙ ጊዜ። ለማንኛውም ማለት ነው አንተ ግን እኔ የራሴን ድርሻ እወጣለሁ። አንተ ግን እንደተነጋገር ነው እሺ። ያው እዚህ ጓደኛዬ ነች አርሴማ ማለት ጓደኛዬ ነች እና ለአንድ ሳምንት ምናምን እኛ ጋር ልትቆይ ነው። ፍቅረኛሽን አስተዋውቂኝ ብላኝ ላስተዋውቃት ነው ያመጣኋት ምናምን ብዬ ነው ምሰክሰው ለብሩኬ። ከዛ ግን አንተ ማለት ነው ሄደ ይሆናል አይደል የምትለውን በቃ አሁን እዚህ ጋር ማውራት አልፈልግም፣ ግን እየደባበስክ ምናምን ታማልለዋለህ። ሄደህ ምናምን ይሄ ምናምን ከኋላ ምናምን ገልበጥ ምናምን ነገር ታደርጋለህ። ትወናውን ለራስክ ሀሳብ ሰጠውክ ካልደፈረሰ አይጠራማ። እና ቤተሰቦቼ አሁን ቀጥታ እናደርጋለን እናለባብሰውና ከዛ ተመልሰን ሳይመጣብን በፊት ብሩኬ ከዛ ካሜራ አስተካክለን ምናምን ተመልሰን እንገናኛለን። እስከዛ
እንግዲህ ቤተሰቦቼ ጨርሻለሁ፣ ስራዬን ጨርሻለሁና ወደ ቦታቸው እየመለስኩኝ ነው። እቃዎቼን እንዳወጣሁኝ ቦታውን ልመልስ። ይሄ እንኳን አይዘው። ስለዚህ ያለኝ አማራጭ እንደዚህ ላድርግና ከዛ አሁን ቦታው መልሳለሁ። አንተ እያወራሃቸው ጠብቀኝ እሺ። እንዴት እንዳማረብ ስለ ሴቶች ጉድ አዲስ ያይ ካይን ያውጣሽ አርሴማዬ። እና የምታወሪው ነገር ካለ አውሪያቸው እሺ አርሱዬ። እሺ እኔ ቆንጆ፣ እኔ እኮ የኔ ጓደኛ ባትሆኝ እኮ ይቆጨኝ ነበር። ለማንኛውም እኔ ይሄን አድርሼ ልምጣ እሺ። ያው አሁን ባለቤቴ ይመጣል እሺ። ምን ላውራችሁ? ግራ ገባኝ እኮ እውነት ግራ ግብት አለኝ። ውበት ሲለካ ባርሱ ነው ለካ፣ የተባለው ለእኔ ነው ለካ። ገጠምኩኝ። ምንድን ነው ብትቁላዩ? ባለቤቴን ለማማለል ነው እንዴ መጣሽ? በጭኖቼ ስር። ኧረ ወይኔ ጉዴ! እሺ አሁን ብሩኬ እስኪመጣ እንጠብቃለን። እንግዲህ እኔ ስራዬን ምናምን ጨርሻለሁ። ምን ነው በጣም እንትን አልሽ ግን በጣም ብዙ ሜካፕ ነው የፈጀብሽ ፊትሽ። ጥቁረቴ እኮ ነው። እሱን ለማቅላት መከራ፣ እሱን ለማቅላት እንዴት እኔ እንደተሰቃየሁኝ እኔ ነኝ የማውቀው። እሱ አትበይኝ፣ እሱ አትበይኝ። እና ማን ልበልሽ? አርሴማ አርሱዬ ወይዬ በይ። አንቺ ግን ምንድነው ታዲያ የምታቀስችው? መጤዞኛል እንዴ? ለወሊድ እንዴ ጠራውሽ? እኔ ያቃስታል እንዴ? አርሴማ አታወሪም እንዴ? አይባልም ወይዬ ነው የሚባለው። እድሜ ልክሽን በቃ አንቺ እንደው ሁሌ እኔ ሁሉን ነገር እንዳስተማርኩሽ እንዴ? ምን ነው? ኧረ በስመ አብ እንዴ! ብታይ እኔ ላይ ማያምር ነገር የለም አይደለ? ሁሉ ነገር እንዲያምርብኝ አድርጎ የፈጠረኝ ፍጥረት። በጣም በጣም እዚህ ችግኝ ላይ ታቱ አለብሽ? ቡቡዬ ብዬ የለብኝም። ቡቡዬ ልትነቀሽ አሰብሽ? ይቻላል። ኧረ ምንድን ነው አስሬ እንዲህ ምንድን ነው? ቆይ እንዲህ ሴት ልጅ አይደለሁ እና እንዲህ ጡቴን እኮ መንከባከብ አለብኝ። ኧረ እባክሽ ወይኔ ጉዴ! ኧረ እኔ በቃኝ። እኔ በመቤቴ ትለይብኛለህ። ከልብሱ ጋር ተመሳሰለ። እኔ ፈልጌው አልነበረም እንደዚህ አይነት ልብስ የመረጥኩለት። ነጭ መምረጥ ነበረብኝ። ጥቁረቴን አትናገሪ። በከለሬ በከለሬ ከመጣሽ እወጣለሁ። ኧረ ተረጋጊ። ካምዳውን እሺ። እንደዚህ ደግሞ ስትናደጂ አያምርብሽም። ስስቂ ነው ማለትን የምፈልገው። ቁንጅናሽም ደግሞ የሚወጣው ስስቂ ነው። አልተፈጠረም ሰው የለሽም አምሳዬ የተባለው እኮ ለእኔ ነው። ኧረ በስመ አብ! ኧረ እኔ በቃኝ። ለማንኛውም ብሩኬ እስኪመጣ እንጠብቀውና ማለት ነው። ከዛ እሱ ሲመጣ ደግሞ እንቀጥላለን። ቤተሰቦቼ እኔ በሳቅ በቃ ልቤ ቁስል ነው ያለው። ለማንኛውም ብሩኬ ጋር ደውዬለታለሁ፣ እየደረስኩ ነው ብሎኛል። እና ካሜራ እናስተካክል፣ ቶሎ በል ፍጠን፣ ካሜራ አስተካክልልኝና አንተ ውልቅ በል ወተሽ በቃ እንዳያይክ አፍጥ ነው። እንግዲህ ቤተሰቦቼ ያው ካሜራማንም ካሜራ አስተካክሎልኝ ምናምን ሄዷል። አይ ቲንክ ብሩኬ ረጅም ነው እንግዲህ ሲመጣ አላቅም ቁመቱ ይግባ አይግባ፣ ግን እንዲህ ብዬ ነው እየለካ ነው ማለት ነው። እንደዚህ እጄ ከታየ በቃ እሱም ይታያል በሚል ለክተን ነው ካሜራ አስተካክሎልኝ የሄደውና ከዛ አሁን እንግዲህ እስኪመጣ ድረስ እንጠብቀዋለን አይደል? አርሱዬ አትቁላይ በእናትሽ። አልቁላለሁ። በጣም እየተቁላላሽ ነው። አቅብጦኝ ተረጋጊ። ለማንኛውም ቤተሰቦቻችን እንግዲህ ብሩኬ እየደረስኩ ነው ብሎኛል። እንጠብቀው።
ቅድም ነው እየደረስኩ ነው ያለኝ። የመኪና ድምፅ ሰማ። ወይኔ ምን ልሆን? እሺ ምን ላምጣ? የሆነ ነገር ስለመጣ ነው። የኔ ብቻ መጣ። እንዴት ነው? ደህና ነሽ? አለ ምንድን ነው? ምነው ደከመኝ እንጂ። ጓደኛዬ ነች። እሱ ነው ፍቅረኛሽ? አስማት ትባላለች። ተዋወቃት በእናትህ። ከድሬዳዋ ነው የመጣችው። ከድሬዳዋ የኔ ቆንጆ አራት ዝረክረኪ ደረትሽን ምናምን ሸፈና አድርጊ። በስመ አብ ከድሬዳዋ ነው የመጣችው ነው? ነው ተዋወቃት። በጣም ቆንጆ ፍቅረኛ ነው ያለሽ። አመሰግናለሁ በጣም አርሱዬ፣ የኔ እናት ስለመጣሽ ደስ ብሎኝ። አርሲ ትባላለች። አርሱ እንዴት አየሽው ፍቅረኛዬ? አርሲ ማባላል ብሩክ አልተመቸችም? በጣም በቃ ፈን የሆነች ጓደኛ ነው ያለችኝ እና በጣም ነው የምወዳት። ለምንድን ነው እንደዚህ ያለችው? ለምንድን ነው እንደዚህ ያለችው? ጉንፋን ነገር ይዟታል መሰለኝ። አይዞሽ አርሱ አይዞሽ። በጣም ከባድ ጉንፋን ይዟታል። ብርድ ምናምን እንዳይመታሽ። ሽታ እኮ ነው ድምፄን እራሱ አበላሽ። አይዞሽ እሺ። ብርድ እኮ ነው። ኧረ ጡቴ ይቅርታ ሳላውቅም የኔ እናት። ይቅርታ ምናምን እንትን አለሽ እንዴ? ደግሞ እኮ ቤታችን ይቀዘቅዛል። በእናትህ እስኪ ተንከባከባት እስከዛ ድረስ። የሆነ እንትን የሚበላ ነገር ምናምን ላምጣላት። አርሱዬ ምን ትወጃለሽ? ምን ላምጣልሽ? ብዙም እኮ ቸኮላት ነው የሚመችኝ። ኧረ እባክሽ በጣም ይቅርታ። እሱን ደግሞ አላዘጋጅም እኔ። መምጣትሽን ባውቅ እኮ ተዘጋጅቶ ይጠብቅሽ ነበር። ይቅርታ በጣም እሺ። ችግር የለውም። ለጊዜው ውሃ ነገር ልስጥሻ? እሺ። እዚህ ጋር ብርድ አለ መሰለኝ። እኔ አልደነገጥኩም። እዚህ ጋር ብርድ አለ መሰለኝ። ውሃ ትፈልጊያለሽ? ለነገሩ ይቅርብሻል። ራሴንም ትፈልጋለህ አንተ? አርሱዬ ወይ የኔ እናት ምን ነው? ምን ሆነሽ ነው? ኧረ እናት ይቅርታ በጣም ብርድ አለ እሱ ጋር ብርድ እንዳይመታ። ኧረ ችግር የለውም። ሲቀመጥ ደግሞ ልክ አባቴ ሲቀመጥ ብርድ ይመታሻል። ተሸፋፈኝ። ኧረ በእናትሽ እንዴ! ቦታ የቀየርኩት እኮ ብርድ እንዳይመታኝ ነው እኮ። ታዲያ በጣም እኮ እየተገላለጥሽ ነው። ባሌን ለማማለል ነው የሚመስለው እኮ። ምን እንዴ? ምን ሆነሽ ነው? ችግር አለ? ኧረ ለማለለው። አይ ባሌ እኮ አውቃለሁ የምታወሪው ይሄ ደስ የሚል ሰው እንደሆነ፣ ግን ደግሞ በዚህ ልክ ትገላለጭ አልፈልግም። በጣም ምንድን ነው የምታወሪው? ለማማለል ነው ምናምን? አይ ተገላለጠች በጣም። በዛ ላይ የተለጣጠፈችብህ ነው። ግራ ገባችኝ እኮ። አሞሽ ነው ወይስ ምን ሆነሽ ነው እንዴ? ጅንን ብሎ ሲቀመጥ አባቴን አስታወሰኝ። ኧረ እባክሽ አርስዬ እራሱ የኔ እናት አይዞሽ እሺ። ጡቴ ምን ነው አሞሻል እንዴ? ጉንፋን ይዞኛል። ጡትሽንም ነው እንደሚሰማሽ? አይዞሽ ብሩክ፣ የተጫወት ዘና በል እንዳይደብርክ። ምን ላምጣ ትፈልጋለህ? ተጫወት። እስከዛ ማላቃት አርሴማ ትባላለች። ከድሬዳዋ ነው የመጣችው። እግር አስተጣጠፈ አባዬን ቁርጥ አባዬን አስታወስ። ኧረ የሚው እግዚአብሔር ምን ነው? ደስ የማይል ነገር እየተሰማኝ ነው። ደስ የማይል ነገር ምን ነው? ችግር አለ እንዴ? እንዴት አየሽው ግን ፍቅረኛዬ? በጣም ቆንጆ ነው። ኧረ አዎ በጣም ነው የማፈቅረው። ይገርምሻል። ፍቅር ከጀመርም ብዙ አልቆየንም፣ ግን በቃ በጣም ነው የምወደው። በጣም ቆንጆ ነው። አመሰግናለሁ በጣም። ላንቺም እንግዲህ እንደዚህ አይነት ሸበላ እንዲሰጥሽ ምኞቴ ነው። ይሰጠኛል። ውሃ ላምጣልሽ? ቆንጆ ነኝ። ጀርባዬ ቆንጆ ነው አውቃለሁ። አንቺ ምን ይሳንሻል? በጣም ቆንጆዬ እኮ ነሽ። እሺ አመጣልሻለሁ። ዋው ቤቢ አቀማመጥ ቁጭ አባዬ። ኧረ እንከባበር በመቤቴ እንዴ! ምን ይሄ ነው አንቺ? አይ ምንድን ነው? ኧረ ስነ ስርዓት አትይዥልኝ አንቺ። እንዳነኪኝ ወደዛ። ምን ተፈጥሮ ነው? እሱ ምንድን ነው የሚያደርጋት? አባዬ ትዝ ብሎኝ እኮ እግሩ ላይ ቁጭ ብሎ አባቷ እኮ ትዝ ብሏት ነው የሚሆነው። አባቷ ደግሞ
እና እኔ እግር ላይ ነው እንደምትቀመጠው እግር ላይ ተቀመጠች እንዴ? አባዬ እኮ እግሩ ላይ ነበር የሚያስቀምጠኝ። አንተ ደግሞ ታካብዳለህ እንዴ? የኔ እናት በዚህ ልክ ነው ትዝታ የቀሰቀስኩብሽ። በጣም ይቅርታሽ። እኔ እንደዚህ መሆኑን ባቅ እኮ አትምጭልሽ ነበር። ተማርካት እኮ ነው ተመችቷት። ምን አንቺ ምንድነው ማርካት? እኔ ማስላስቀይማት አልፈልግም። ለዛ ነው ማለት ላስቀይማት። ዛሬ ነው የመጣችው። እንግዳ አይደለች እንዴ? እኮ እንግዳ ከሆነች እኔ ላይ ነው የምትሰቀለው ማለት ነው። እግር ላይ ቁጭ ብላ ነው እንዴ? እኔ እኮ አላየኋትም እንዴ። ምንድነው ታዲያ እኔ ላይ የምትቆጣጠረው? እግር አርሱ እንዳይደብርሽ በእናትሽ። እሺ እንደዚህ እያደረገች ነው የምትሆነው። እሺ በቃ እሺ ምን ታድርግ? ልምታት? ለምን ትማቻለሽ? ነገረ ስራዋን እሺ ተረጋጋ አርሱ። አረ ባለትዳር ቤት ነሽ፣ ተረጋጊ። ሸፈን ምናምን በይ፣ አትገላለጭ። ያመመው ሰው እኮ አትመስይም የኔ ቆንጆ። እሱ እኮ ነው ማየት የፈለገው። ምን ነው ማየት የፈለኩት ደግሞ? ምን ታፋሽን አቃርታፊክ። አረ ወደዛ ነው ሊሰራልኝ ነው ማለት ጉንፋን አጋባሽብኝ መሰለኝ። እኔ ጋባብኝ። አረ ምን በወጣሽ ጓደኛዬ፣ የኔ እናት ምን በወጣሽ ነው? እኔ ለገለተኛ ወጣ እንዴ? ራሳበላ ነው እንደምተኛ አብረን ራት በልተን አንተን እየጠበቅን አልነበር እንዴ? እኔ በቃኝ ብሎ አረ ቁጭ በል በእናትህ አታስደብረኝ። ቀመም የኔ ልጅ በእናትህ እንዴ እኔ እኮ እንደዚህ የሚያስደብር ከሆነ እኔ ጓደኞቼን አልጥራ እንዴ በገዛ ቤቴ? አረ እኔ አትጥራ አይደል? እንደዛ ነው የሚመስለው። እንቅልፌ መጥቷል፣ ልተኛ ልግባ። አርሱ ለሰው ልጅ ክብር የለውም እንዴ? አረ እንደዛ አይደለም። ዛሬ ነው እንደዚህ አይነት ነገር ቢኖረው እንደዚህ አይልም። አረ እኔ እንደዛ አይደለም። እኔ ገብቼ ልተኛ ደክሞኝ ከስፖርት ቤት ነው የመጣሁት። ደክሞኝ ነው። እሱማ እንደደከመ ታስታውቃለህ። ለምንድን ነው የነገርሽኝ? አርሴማ ትባል ጓደኛ አርሴማ ትባላለች እና አባቷ ምናምን እንትን ያው ታውቃለህ። ተረጋጊ አርሱ። አባ አርሱ አርሱ አረ ብሩኬ በእናትህ አረጋጋት። ሃይሚዬ ምን ላድርግ? አባዬ አይዞሽ በቃ ተረጋጊ። በቃ ተረጋጊ። እሺ ውሃም ትጠኝ እስኪ። ውሃ ይኸው አለ እኮ ግን ያው ቅዝቃዜ ባስ ያበስብሻል። ይቅርብሻል። ጠጪ። አረ በእናትህ አረጋጋት። አይዞሽ። እኔ ምን ብዬ ማርያም አይዞሽ። እሺ በቃ አባ እግዚአብሔር የፈቀደው ነው የሆነው። አረ በማርያም እንዳንተ አይነት አቀማመጥ ያለው ሰው እኮ አየሁ አባ። አማዬ አርሱ ለምን አትረጋጊም? አንተ እስኪ ተወኝ፣ አረጋጋት ልጅቷን። አይኔ ሶፍታለሽ። ልጅቷን አታሳዝነ? እኔ እኮ እየቀለደች ነው። ካለ ልሞክር። እየቀለደች ነው እኮ የሚመስለው። አይ ምን የምንቀልድ አንተ በሰው ህይወት ትቀልዳለህ? እኔ የምልህ ሀይሚዬ ግን እኮ አታምርም። ምን አትልም? አታምርም እኮ ሀይሚ። ምን ማለት ነው አታምርም? እኔ እኮ ጣፋጭ ብዙ ነገር አቀምሰዋል። አረ በመቤቴ ብዙ ነገር አቀምሰሃለሁ። እንከባበር። እኔ በሷ ቀዳለ ጣፋጭ እኮ ነኝ እኔ። እና ግን አይደለም ሃይሚው ማርያምን ልረብሽ ነው። ምን እያለች ነው? አልገባኝም። ስለኔ ያወራሽ አባ አባዬ አባ እኔ በቃኝ ነኝ። ከዚህ በላይ ምን አልቻልኩም። ጌታ ስትመጪ እኮ አይቼ ነው ጌታ። ሰው በለቅሶ ይስቃል። እኔ አልቻልኩም እኮ አባ አባዬ እግዚአብሔር እኔ አልቻልኩም። በቃ አንተ እንደዚህ ታውቆኛል እኮ የሆነ ነገር ልክ እንዳልሆነ ግን ሃይሚ እኮ አታምርም አልከኝ። ጌታ ጸደነኛ አይተው ጀርቤ የምር አሁን አማለ በቃ ዘይድ ታጠብና የለም ሲያማል ዲ አባ ተረጋጋ በቃ። አረ ጉዴ ፈላ። ኧረ በስመ አብ። አይ መድኃኒዓለም አንተ አባልቅብ አባቴ
ሲል እኮ ነው እኔ ጌታን አልቻልኩም። በቃ በኢየሱስ እኔ እግዚአብሔርን የሆነ ጨነቀኝ ታውቂያለሽ። እንትን ሲል ሳቅ እያመለጠኝ እኮ ነው አባ። በጣም መሄድ ፈልጌ ነበር ግን በቃ አልቻልኩም። የምር በጣም በሳቅ ገደልከኝ። ይመቻችሁ ፋልክ። እሺ ኧረ አፍታታችኝ ማርያምን። አባ ምንድን ነው የቀባሽው? አሁን ይባስ እኮ ነው ያጠቆርሽው ልጅ። አንተ ግን እባክህ ስንት ነገር እንደጨረሰብኝ አንተ አልገባህም። የምር አርሱ አሬድና ቀይት ልብስ በእናትህ። ኧረ ምን እንዳደረገች ከንፈሬን ልቀበኝ ስትል እላታለሁ። የምር ቪዲዮ ላይ ታያለህ። እኔ በቃ አልቻልኩም፣ በሳቅ ሞትኩኝ። እንዴት ነኝ ግን? ጸዴ ነኝ ይላል ደግሞ። ኧረ ትጨንቃለህ በእናትህ። ልቀይር በእግዚአብሔር አባዬ አንተ እዚህ ልትቀይር ነው እንዴ? ኧረ በእናትህ ቡቡ። ኧረ በስመ አብ አንተ ያስፈራል ግን ከሩቅ ሲታይ አንተ። ኧረ ወይኔ ብሩቲ በጣም የምታስፈራው። ታደክኛለሽ አይደል? ስማ ካሜራ ደብቄ ፕራንክ እያደረኩ ነው እና ዙም አድርጌ ይሄን ፊቱን ባሳይ ራሱ ደስ ይለኝ ነበር ግን ካሜራ አለ። በቃ ፏሏ አፍሳታቸው በቃ ከላይ አትቀይር። ትንሽ ቆይ ጌታ። ኧረ በማርያም ፊቱን እንዳታጠባንም እንዲህ ሲያወልቅ ማለት ነው። አይተወኝ በቃ አልቻለም። እኛ ከተላልቀም ሄደት ቀይራላ ቀይር። ኧረ ይጨንቃል። ጨነቀ እግዚአብሔርን ይል በቃ ቀይር። ምን አንተ እናንተ ግን ጌታም ሴት መሆን በጣም ከባድ ነው። የገባኝ ነገር ቢኖር ሴት መሆን በጣም ከባድ ራስህን ነው። ዱቄት ምናምን ስቀባ ነው ሲሚሆን ከባድ ነው ያልከው ወይስ እዚህ ጋር መሸከም ከባድ ጭንቅ ነው እኮ በጣም እየተገላለጥክ እያስቸገርከኝ ነበርና በሙድ ለመሸፈን እየሞከርኩ ነው። ይሄ ብርቱካኑ እንዳይታይ ማለት ነው። ኦኬ እየታየ ነበር በቃ አልታየም። እሱማ ግን ሲገላለጥ ደረቱ ሲታይ በቃ ቶሎ ብዬ እጄ አትገላለጭ ባሌ ለማማለል ነው ያልኩት እኮ ለዛ ነው ያውቄ ነው። አይ ደስ ይላል እንዲህ ስትነካ ምናምን እንዲህ ስትነካ ሄድሽ ቀይር። በቃ ይበቃሃል። ሴትነት ደስ ይላል። እውነት ሴትነት ይለምልም፣ ሴትነት ይለምልም። አለናንተ ምን ጉድ ናችሁ ግን እግዚአብሔር የነሽ አይሚ ወይ እሺ አይ ምን አልቀይርም። እንደው እኔ ስለምወድ ስለማከብር ነው ቀይር የምትለኝ። እውነት አልቀይርም። እንዴት አየህ? ማይረባ ወሬ አታወራ። አልቀይርም። ሲያስጠላ ምን አሁን የሆነ ነገር በለው ብለሽ ነው አይደል? ማለት አልቀይርም በለው ብለሽ እንትን አስቀምጬ ነው የመጣሁት። ምን ቻፕስቲክ ቻፕስቲክ ቀይር በእናትህ። ይሄ በጣም የሚያስጠላ ነገር ነው ማለት ነው። ምን ሙዳለ ኧረ ወደዚያ ሂድ በእናትህ። ስማ ይሄንን አስቀምጬ ነው የመጣሁት። ኧረ እናንተ እንትን አትበሉ በእናታችሁ። ኧረ እመቤቴን አንተ ይደብራል። እግዚአብሔርን አናትህን ነው የምልህ እኮ ቀይር። አበሰብሰማርያምን ሂድሽ ሂድ። ኧረ ሜታ ሂድሽ በቃ ቀይር። ቤተሰቦቼ ተሳክቶልኛል፣ ግን አልቻልኩም። ብዙ ሩቅ መሄድ አልቻልኩም። ሳቄ ወጥሮኝ በመሀል ፊቴና ዙሪያ እየሳቅኩኝ ነበረ። ብቻ ግን ተሳክቶልኛል ብዬ አስባለሁ እና ወዳችኋለሁ፣ አከብራችኋለሁ። በቃ ጀስት ፈታ ፈታ በሉ፣ አትጨናነቁ፣ ህይወታችሁን ኢንጆይ አድርጉበት። በቃ ምን ሻመት አይኖር። ምን ይመጣል? ምን የሚመጣ ነገር አለ? ምንም የሚመጣ ነገር የለም። ስለዚህ ሻመት አይኖር ማለት በቃ ወይኔ ጉዴ፣ ወይኔ የሚነካኝ መሰለኝ ተሳቀቅኩኝ። አሁንማ ባለ ፒሲውን እየነካካ ነው እና ለማንኛውም እንዳትነካኝ በእግዚአብሔር። ቤተሰቦች ይወዳችኋለሁ፣ አከብራችኋለሁ። የምትላቸው ነገር አለ?
እኔ ቪዲዮኒ በጣም ቁጭ ብዬ ማየት ፈልጋለሁ። ኧረ በስመ አብ ትሙታለህ። እግዚአብሔር እኔ በፊት ነው የታጠብኩት። በቃ ያ ማለት የሸናው እንዳይመስላችሁ። ለማንኛውም ወዳችኋለሁ። ባይ ቻው። ትናፍቁኛላችሁ።